ቲክቶክ ላይቭ ወይም ዩቱብ ላይ ረዥም ቪዲዮ ስትከታተሉ ስልካችሁ ይሞቃል ወይስ ባትሪያችሁ ቶሎ ያልቃል? እንግዲያውስ ይህንን ዘዴ ተጠቀሙት። በተለይ ቲክቶክ ላይቭ ላይ ወይም በዩቱብ ላይ ረዣዥም ቪዲዮችን ወይ ብሮድካስቶችን ለመከታተል ስትፈልጉ የስልካችሁ ስክሪን ለረዥም ደቂቃ በርቶ ሊቆይ ይችላል። ወይም እየተከታተላችሁ ስራ ለመስራት ስትፈልጉ ይህ አስቸጋሪ ሊሆንባችሁ ይችላል። ኪሳችሁ ስትከቱ ስክሪኑ ሊነካ፣ ፕሮግራሙ ሊቋረጥ ይችላል። ይህንን ደግሞ ሊያስቀርላችሁ የሚችል አሪፍ ቴክኖሎጂ አለ ይዤላችሁ መጥቻለሁ። ቴክኖሎጂን የት እንደምታገኙ ከመንገር በፊት ቤቱን ፎሎ፣ ቪዲዮን ላይክ፣ ኮሜንት ላይ ሙሉ ይዘቱን ካልገባችሁ እንዳሳያችሁ የምትፈልጉ ከሆነ አፕሊኬሽኑን ካወረዳችሁ በኋላ ኔክስት ብላችሁ ጻፉ። ፌቨራይት ላይ አስቀምጡ። ሼር፣ ኮፒ ሊንክ፣ ሪፖስት ለወዳጅ ዘመዶቻችሁ። ዳይ ወደ መረጃው። በቅድሚያ ወደ ፕሌይ ስቶር ሄዳችሁ ቶም አርባን አፕሊኬሽን ታወርዳላችሁ። እንደዚህ ከጫነ በኋላ ኢናብል ትሉና ኦፕን ትላላችሁ። ከዛ ወደ ሰርች ባር ትሄዱና ቲኦኤም 98 ብላችሁ ሰርች ታደርጉና የሚመጣላችሁን አንዴ ነክታችሁ እቺን እዚህ ጋር ነክታችሁ ጭናችሁ አስፈላጊውን ፐርሚሽን ፈቅዳችሁ ተጠቀሙ። ቴንክ ዩ